ምግብ ቀንሰን አካላዊ እንቅስቃሴ በከፍተኛ ደረጃ እየሰራን ኪሎአችን የተወሰነ ከቀነሰ በኋላ ወይ ይቆማል ወይ ደግሞ ወደ ነበረበት ይመለሳል። ይህ ለምን ሆነ? የስብ ህዋሳት እጅግ በጣም አደገኛ ህዋሳት ናቸው። አእምሯችንን በመሸወድ ፍጹም የተሳሳተ ውሳኔ እንዲወስን ያደርጉታል። ሰላም ጤና ይስጥልኝ። እንደምን ከረማችሁ? እንደምን ቆያችሁ? በዚህ አጭር ቪዲዮ ክብደት ለመቀነስ ከፍተኛ ጥረት ለምታደርጉ የአካላዊ እንቅስቃሴ እየሰራችሁ ምግባችሁን አስተካክላችሁ ነገር ግን የክብደታችሁ ላይ ለውጥ ለማታዩ ሰዎች እጅግ በጣም ጠቃሚ መረጃ ሰጣችኋለሁ። እስከ ቪዲዮ መጨረሻ እንድትከታተሉ በአክብሮት እጋብዛለሁ። እንግዲህ እነዚህ የስብ ህዋሳት የሚባሉት አደገኛና መጥፎ ህዋሳት ናቸው። የስብ ህዋሳት ሲባል ዝም ብሎ የኃይል ማከማቻ ብቻ አይደሉም። ይልቁንም ሌፕቲን የተባለ ሆርሞን በማምረት ከአንጎላችን ጋር ቀጥታ ግንኙነት የሚያደርጉ ህዋሳት ናቸው። ሌፕቲን በአንጎል ውስጥ ወደሚገኘው ወደ ሃይፖታለመስ በመሄድ በሰውነቱ ውስጥ ምን ያክል የኃይል መጠን እንዳለ፣ ምን ያህል እንደተጠቀምንና ምን ያህል እንደቀረን ሪፖርት የሚያደርግ የሆርሞን አይነት ነው። ችግሩ የሚጀምረው እዚህ ጋር ነው። እንግዲህ ክብደት ስንቀንስ የስብ ህዋሳቱ መጠናቸው በከፍተኛ ሁኔታ ይቀንሳል። በዚህ ጊዜ የሚያመነጩት የሌፕቲን ሆርሞን መጠን በከፍተኛ ሁኔታ ይወርዳል ማለት ነው። የዚህ ሆርሞን መቀነስ ለአንጎል እንደ ረሃብና አደጋ እንደተፈጠረ ምልክት ይሰጣል። አንጎልም የጎደለውን ስብ ለመተካት አስቸኳይ እርምጃ ይወስዳል ማለት ነው። የስብ ህዋሳት አእምሯችንን የሚሸውዱበት መንገድ እዚህ ላይ ነው። የሰውነታችን ስብ በትንሽ መጠን እንኳን ሲቀንስ በደም ውስጥ ያለው የሌፕቲን ሆርሞን እስከ 80 በመቶ ድረስ ሊቀንስ ይችላል። በዚህ ጊዜ ይሄ ድንገተኛ መውረድ አንጎላችን በሰውነታችን ውስጥ ከፍተኛ ረሃብ እንደተፈጠረ አድርጎ እንዲያስብ ያደርገዋል። በዚህም ምክንያት ከፍተኛ የረሃብ ስሜት በመፍጠር ከፍተኛ የምግብ ፍላጎት እንዲያድርብን ያደርጋል ማለት ነው። በዚህ ጊዜ አንጎል 3 መሰረታዊ እርምጃዎችን ይወስዳል። የመጀመሪያው የሜታቦሊዝም መቀነስ ነው። አንጎል የልብ ትርታን፣ የሰውነት ሙቀትን በመቀነስ እንዲሁም የሴል ስራዎችን ፍጥነት በመቀነስ በቀን የሚያቃጥለውን የካሎሪ መጠን በከፍተኛ ሁኔታ ይገድባል። ሁለተኛው የረሃብ ሆርሞን መጨመር ነው። ግሬሊን የተባለውን የረሃብ ሆርሞን በመጨመር ለምግብ በተለይም ለጣፋጭና ቅባት ላላቸው ምግቦች ያለን ፍላጎት በከፍተኛ ሁኔታ እንዲጨምር ያደርጋል። ሶስተኛው የእንቅስቃሴ ኃይል መቆጠብ ነው። ያለ ፈቃዳችን ሰውነታችን በጣም እንዲሰንፍ እንቅስቃሴ እንድንገድብ በማድረግ ሳናስተውለው የምናደርጋቸውን ዕለት ተዕለት የምናደርጋቸውን አነስተኛ እንቅስቃሴዎችን በመገደብ ጉልበት ይቆጥባል ማለት ነው። አእምሯችን በሚወስዳቸው በእነዚህ እርምጃዎች ብቻ በቀን ውስጥ ከፍተኛ የሆነ የካሎሪ ቅነሳ ወይም ልንጠቀመው የሚችለውን የካሎሪ መጠን በከፍተኛ ሁኔታ ይቀንሳል ማለት ነው። ለምሳሌ የአካል ብቃት እንቅስቃሴ ከማድረጋችን በፊት ወይም የክብደት ቅነሳ እንቅስቃሴ ከመጀመራችን በፊት ሰውነታችን ይጠቀም የነበረው የካሎሪ መጠን ወደ 2000 ኪሎ ካሎሪ በቀን ቢሆን አእምሯችን በወሰዳቸው እነዚህ 3 እርምጃዎች የተነሳ በቀን የምንጠቀመው የካሎሪ መጠን ተመሳሳይ እንቅስቃሴ እያደረግን ወደ 1600 ኪሎ ካሎሪ በቀን ሊቀንስ ይችላል። ይህ ማለት ተመሳሳይ እንቅስቃሴ እያደረግን ተመሳሳይ ምግብ እየበላን በቀን ውስጥ ሰውነታችን ውስጥ ተጨማሪ 600 ኪሎ ካሎሪ ይጠራቀማል ማለት ነው። እንግዲህ ሰውነታችን ክብደትን የሚቆጣጠርበት መንገድ በጣም የሚደንቅ ነው። የክብደት መቆጣጠሪያ ነጥብ ወይም የራሱ የሆነ ሴት ፖይንት አለው። ሰውነታችን እንደ ቴርሞስታት የሚሰራ የራሱ የሆነ የተመቻቸ የክብደት መቆጣጠሪያ ነጥብ ወይም ሴት ፖይንት አለው። ክብደት በድንገት ስንቀንስ ሰውነታችን የህልውና አደጋ እንደገጠመው ቆጥሮ ወደ ቀድሞ ከፍተኛ ክብደት ለመመለስ ከፍተኛ ጥረት ያደርጋል ማለት ነው። ይሄ እንግዲህ የሆነው የሰው ልጅ ተፈጥሯዊ ስርዓት በጥንት ዘመን የሰው ልጅ ከረሃብ አደጋ እንዲተርፍ ይረዳው የነበረው የዝግመተ ለውጥ ጋር የተያያዘ ምላሽ ነው። ይህም ኢቮሉሽናሪ ስንመጣ ምግብ እጥረት በሚያጋጥምበት ጊዜ ያለውን ቆጥቦ እንዴት መጠቀም እንዳለበት ሰውነታችን
በወሰደው ትምህርት ከዛ ጋራ በቀጥታ የሚያያዝ ነው ይላል ሳይንሱ። እዚህ ጋር የክብደት መለዋወጥ ዑደት ምን ይመስላል የሚለውን በአጭሩ ብንመለከት መልካም ይመስለኛል። እንግዲህ ፈጣን የካሎሪ መቀነስ ስራ ስንሰራ ያ ማለት ምግባችን ስናስተካክል ከፍተኛ የሆነ የአካላዊ እንቅስቃሴ ስናደርግ በከፍተኛ ሁኔታ በድንገት ካሎሪ እንቀንሳለን። ይሄ በሚሆንበት ጊዜ የሌፕቲን ሆርሞን ሰውነታችን ውስጥ በከፍተኛ ሁኔታ ይወርዳል። በዚህ ጊዜ የስብ ሕዋሳቱ ሲቀንሱ ለሃይፖታለመስ የሚደርሰው የሌፕቲን ሆርሞን መቋረጥ ይሆናል ማለት ነው። በዚህ ጊዜ የሜታቦሊዝም መዘጋት ትዕዛዝ ያውጃል አእምሯችን። አንጎል ኃይል ለመቆጠብ ሜታቦሊዝምን ይቀንሳል፣ የረሃብ ሆርሞንን በከፍተኛ ሁኔታ ይጨምረዋል ማለት ነው። በዚህ ጊዜ ሰውነታችን በረሃብ ግፊት ምክንያት ወደ ቀድሞ ክብደቱ ወይም ከዛ በላይ ለመመለስ ከፍተኛ ጥረት ያደርጋል። ከቁጥጥራችን ውጭ በሆነ መልኩ ከፍተኛ ጉልበት የሚሰጡ ምግቦችን በመብላት ክብደታችን ወደ ነበረበት እንድንመልስ ያስገድደናል ማለት ነው። ሳይንሱ ይሄ ከሆነ እንግዲህ ተፈጥሯዊ መከላከያ መንገድን በማሸነፍ ክብደታችንን መቀነስ ያስፈልጋል። ይህን ለማድረግ ምን ዘዴ መከተል አለብን የሚለውን መመልከት አስፈላጊ ይሆናል። እንግዲህ ሁለት መንገዶች ይመከራሉ። የመጀመሪያው አግሬሲቭ የሆነ የካሎሪ ቅነሳ ከማድረግ ቀስ በቀስ የሚደረግ የካሎሪ ቅነሳ እጅግ በጣም አስፈላጊ ነው ይባላል። በአንዴ ከፍተኛ ምግብ ከመቀነስ ይልቅ በቀን ከ300 እስከ 500 ካሎሪ ብቻ በትንሹ መቀነስ። ይህ የአንጎል አደጋ ጊዜ ወይም አላርምን ትራይገር አያደርገውም፣ ወይም ደግሞ አንጎላችን ከፍተኛ ችግር እንደተፈጠረ ስለማይረዳ ቀስ እያልን ክብደት እንድንቀንስ ያስችላል ማለት ነው። በረጅም ጊዜ ሂደት ክብደት ለመቀነስ ያስችላል ማለት ነው። ሁለተኛውና በስፖርት ኪሎ ለማስተካከል ጥረት ለምታደርጉ ሰዎች ተመራጩ መንገድ ጡንቻን መገንባትና የፕሮቲን አመጋገብ ማስተካከል ነው። የክብደት ስልጠና መስራትና በቂ ፕሮቲን መውሰድ የሜታቦሊዝም ፍጥነትን ለመጠበቅ ወሳኝ ናቸው። ጡንቻዎቻችን በሰውነታችን ውስጥ ብዙ ኃይል የሚያቃጥሉ ንቁ ሕዋሳት ስለሆነ እነዚህ ማሰራት አእምሯችን ቅድም ይወስዳል ያልነውን እርምጃ ሳይወስድ ክብደታችን ማስተካከል፣ ሰውነታችን ውስጥ ያሉትን የፋት ሴሎችን ማቃጠል እንችላለን ማለት ነው። እንግዲህ ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ሰብስክራይብ አድርጉ። ለሌሎችም አጋሩልን። እናመሰግናለን። መልካም ቆይታ